እየጠበቁህ ነው ላክ በሉት። ራሱ ቀኑን መርጠዋል። ራሱ ርዕሱን መርጠዋል። ላክላቸው። እየጠበቁህ ነው። ቶሎ በል በሉት። ና ቅዱሳኖች ና በሉት። ሲፎክር የነበረው በሙስሊም እንትኖች ላይ እሱ ነበር። ሁላ ዓመቱን ሙሉ ሲኮፍስባችሁ ኑሮ ዛሬ ሄድ እስኪ ደፈር በሆስት ና በሉት። በዚያ ይምጣ ሁሱ እዚህ ጋር ምን የሚል ነገር እያለ ነው? ኢምራን ካለ አልመጣም እያለ ነው። ስለዚህ እስካሁን ዓመት የጎረርከው ውሸት ነበር ማለት ነው። ክርስቲያን ይሄ ዲያቆናችሁ ዓመት የፎከረው ሲጎርር የነበረው ጀስት ጉራ ብቻ ነበር ማለት ነው። ሆናችሁ ልገቡልኝ ትችላላችሁ ማለት ነው። 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን 3 ሆናችሁ ይሄ ጉራ ነበር ማለት ነው። ያ ጀማዓተል ኸይር ኦርቶዶክሳውያን እየጎረረ ነበር ማለት ነው። እየዋሻችሁ ነበር፣ እያጭበረበራችሁ ነበር፣ መሀይም ናችሁ እያላችሁ ነበር ማለት ነው። ያሳዝናል። በእውነቱ ውርደት ነው። እኛ ሁለት አላልን በተአምር የተቀበለ ልጅ ያለ ክርስቲያን የሚባል ልጅ እመጣለሁ ብሏል። ባለፈው ላይቭ ላይ ተናግሯል። ስለዚህ ኑና እናንተ ናችሁ እንወያይ ያላችሁት ወይም ደግሞ ተቀበል ያላችሁት። ስለዚህ ያው እንወያይ፣ ሜዳው ክፍት ነው፣ ኑ ነው የተባላችሁት። አጂብ ነው፣ አጂብ ነው። ቀጥል። አላህ መስታን እንግዲህ ከ3 ሰዓት በኋላ 3 ሰዓት ነበር ቀጠሮ። ራሱን የቀጠረን እኛ 3 ሰዓት ይሆንልን ምናምን ያልነው ነገር የለንም። ራሱን የቀጠርከው ራሱ ነው። ራስ ያወጣው ራሱ እንደው የምትፈልግ 3 ሆናችሁ እየሰማችሁት ነው አይደል? 10 ሆናችሁ ነው ከፊቴ ብትመጡ እቀብራችኋለሁ ሙስሊሞች ምናምን ሲል ሲፎክር ቆየ። አይ ችግር የለውም 10 3 መሆን አይጠበቅብህም። አብሮህ ያለው ከአንተ ጋር የሚገልጥልህ ልጅ ክርስቲያን የሚባለው ልጅ 2 ነህና ገብቶሃል አይደለ? 2 ነህና ሁለታችሁም አብራችሁ ስለነበር በኢስላም ላይ እንደዚያ ስትቀጥፉና ስትዋሹ የነበራችሁት ዛሬ ያ ስትዋሹለትና ስትቀጥፉለት የነበረው ውሸታችሁ ሁለታችሁም ዋጋቸውን አግኝታችሁ ትሄዳላችሁ። በቃ ሌላ ነገር አይደለም። ራሱ ነው ሰዓቱን የቀጠረው። በቀጠረብን ሰዓት ያው ቀርቷል። ጠብቀነዋል። 25 ደቂቃ ሆነ። ከዚህ በኋላ ምንም ማድረግ አይቻልም። እንግዲህ የሁሉ ታዳሚያን አለ ኢምራን ሂዳችሁ ውጣና ፊት ለፊት አውራ፣ ካሜራ ከፋችን ይዘመተ ፊት ለፊት አውራ በሉት። እንጠብቃለን። እስካሁን ማርፈዱ ራሱ ያቻል። ይሄ ነው በቃ። ሙስሊሞች በዚህ ልትኮሩ ይገባችኋል። ክርስቲያኖች ደግሞ ይሄ ለእናንተ ውርደት ነው፣ ወረበል ውርደት ነው። በራሳችሁ ፈሩ። ለማንኛውም 20 ሰከንድ የቀረው አልቋል። ከዚህ በኋላ ምንም ልናደርግ አንችልም። በድጋሚ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሙስሊሞች ፊት ማንም ሊወያይ እንደማይችል፣ ኦርቶዶክሳውያን ፈሪ እንደሆኑ፣ ጉራ ብቻ እንደሆኑ፣ እኛ ፊት መቆም እንደማይችሉ አሳይተናቸዋል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር።